ማንቸስተር ዩናይትድ የዝውውር መስኮቱ ሊዘጋ 2 ሳምንቶች በቀሩበት በዚህ ሰዓት የግራ መስመር ተከላካይና የአማካይ ስፍራ ተጫዋቾችን ማስፈረም የመጀመሪያ እቅዱ እንደሆነ ዚ አትሌቲክን ጨምሮ በርካታ የስፖርት ጋዜጦች እየዘገቡት ይገኛሉ። በአማካይ ስፍራ ተጫዋቾች ዙሪያ ያለውን መረጃ በተመለከተ ማንቸስተር ዩናይትድ የ18 ዓመቱን ተጫዋች በ10 ሚሊዮን ፓውንድ ለማስፈረም ከጫፍ የደረሰ ሲሆን ሌላ ተጨማሪ የ85 ሚሊዮን ፓውንድ አማካይ በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ ማንቸስተር ኢቭኒንግ ኒውስ አስነብቧል። ለመሆኑ የ85 ሚሊዮን ፓውንዱ አማካይ ማን ነው ለሚለው ጥያቄ ምላሹን በዚህ ቪዲዮ የምንነግራችሁ ይሆናል። ከአማካይና ከግራ መስመር ተከላካይ በተጨማሪ የአጥቂ መስመሩን ለማጠናከር ማንቸስተር ዩናይትድ ከቤንጃሚን ሼሽኮ ጋር ተመሳሳይነት ያለውን ክሮኤሺያዊ አጥቂ ከፍራይቡርግ ለማስፈረም እየተንቀሳቀሰ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል ማንቸስተር ዩናይትድ ወደ ፖላንድ ታርቺንስኪ አሬና ተጉዞ በሩበን አሞሪም ከሚመራው ኤሲ ሚላን ጋር ያደረገውን የመጨረሻ የቅድመ ውድድር ዝግጅት ጨዋታ 4-2 በሆነ ውጤት ተሸንፏል። ከዚህ ጋር ተያይዞ በማንቸስተር ዩናይትድ በኩል የተማርናቸውን 8 ዋና ዋና ነጥቦች በዝርዝር እያነሳን የምናደርሳችሁ ይሆናል። በተጨማሪም ስለ ዩሪ ቴሌሞንስና ከሰሞኑ መነጋገሪያ ስለሆነው አስተያየቱ፣ አሰልጣኝ ማይክል ካሪክ በተለያዩ ቦታዎች ላይ ስለሚጠቀማቸው 16 ተጫዋቾች፣ ስለ አዲሱ ፈራሚ ክርስቲያን ኦሮስኮና በውሰት ስለሚገኘው የ20 ዓመቱ አማካይ ሴኩ ኮኒ የተሰሙ አዳዲስ መረጃዎችን በዝርዝር እያነሳን ቆይታ እናደርጋለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዛሬው ዝግጅታችን የማንቸስተር ዩናይትድን የመጨረሻ የቅድመ ውድድር ዝግጅት ጨዋታና የተመለከትናቸውን ዋና ዋና ነጥቦች አስቀድመን እንጀምራለን። ማንቸስተር ዩናይትድ ወደ ፖላንድ ታርቺንስኪ አሬና ተጉዞ በሩበን አሞሪም ከሚመራው ኤሲ ሚላን ጋር ያደረገውን የመጨረሻ የቅድመ ውድድር ዝግጅት ጨዋታ 4-2 በሆነ ውጤት ተሸንፏል። ሩበን አሞሪም የኤሲ ሚላን አሰልጣኝ ከሆነ በኋላ የመጀመሪያ ድሉን በቀድሞ ክለቡ ላይ ማስመዝገብ የቻለ ሲሆን ቡድኑም ጥሩ ፐርፎርማንስ አሳይቷል። በፖላንድ የተደረገው ይህ ጨዋታ የወዳጅነት የሚል ስም ይኑረው እንጂ በሜዳ ላይ የነበረው እንቅስቃሴ ለማንቸስተር ዩናይትድ ብዙ መልእክቶችን አስተላልፏል ማለት ይቻላል። የጨዋታው ውጤት የሚያመጣው ለውጥ ባይኖርም በጨዋታው ላይ የነበሩትን አዎንታዊ ወይም ደግሞ ፖዚቲቭ ጎኖች ስንመለከት ሴነ ሎመንስ፣ ዩሪ ቴሌሞንስ እና ብሩኖ ፈርናንዴዝ ለመጀመሪያ ጊዜ ሙሉ 90 ደቂቃ በመጫወት አቋማቸውና የፊትነስ ሁኔታቸውን መፈተሽ ችለዋል። ይህም አሰልጣኝ ማይክል ካሪክ በቀጣዩ ሳምንት ከሃል ሲቲ ጋር ለሚያደርገው የመጀመሪያው የፕሪሚየር ሊግ ጨዋታ የሚጠቀመውን ስብስብና አሰላለፍ ፍንጭ እየሰጠ ይመስላል። ሁለተኛው አዎንታዊ ጉዳይ ሊሳንድሮ ማርቲኔዝ፣ ማርከስ ራሽፎርድ እና ኮቢ ሜኑ ከዓለም ዋንጫው እረፍት በኋላ የመጀመሪያ ጨዋታቸውን ማድረግ ችለዋል። በተለይ ማርከስ ራሽፎርድ እና ኮቢ ሜኑ በተለያዩ ምክንያቶች በሩበን አሞሪም አሰልጣኝነት ዘመን በማንቸስተር ዩናይትድ ስኳድ ውስጥ የመሰለፍ እድልና ቦታ እንዳልነበራቸው ይታወሳል። በእግር ኳስ ጨዋታ ቂምና በቀል የሚባል ነገር በግልጽ ባይኖርም ማርከስ ራሽፎርድ ከ18 ወራት በኋላ ከማንቸስተር ዩናይትድ እንዲለቅ ምክንያት ከሆነው እንዲሁም ኮቢ ሜኑ በ40 ሚሊዮን ፓውንድ ሊሸጠው ከነበረው አሰልጣኝ ጋር ተቃራኒ ሆኖ መገናኘታቸው ትልቅ ትኩረት የሳበው ጉዳይ ነበር። ሶስተኛው ጥሩ ጎን ዩሪ ቴሌሞንስ እና አንድሬ ሳንቶስ አብረው ጨዋታ መጀመራቸው ሲሆን የሁለቱ ጥምረት የተዋጣለት ነበር ባይባልም የመጀመሪያ ጨዋታቸው በመሆኑ ያን ያህል ለክፉ የሚሰጥ አልነበረም። ከዚህ የተሻለ ኬሚስትሪ ወይም ደግሞ ቅንጅትና ሙሉ የፊትነስ ደረጃ ላይ ለመድረስ በቂ የጨዋታ ጊዜ ያስፈልጋቸዋል። አራተኛው ጥሩ ጎን አስተማሪ ሽንፈት መሆኑ ነው። ማንቸስተር ዩናይትድ በኤሲ ሚላን 4-2 መሸነፉ የሚያስቆጭ ሳይሆን ችግርን አይቶና ለይቶ ለማስተካከል ትልቅ እድል የሚሰጥ ነው። ምንም መሸፋፈን ስለማያስፈልግ በዚህ ጨዋታ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ በተለይ ደግሞ ለማይክል ካሪክ ትልቅ ውለታን የዋለው ማለት ይቻላል። ምክንያቱም ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነቱ 6 የቅድመ ውድድር ዝግጅት ጨዋታዎችን ያደረገ ሲሆን ከሌሎቹ የቅድመ ውድድር ዝግጅት ጨዋታዎች አንጻር በዚህኛው ጨዋታ የቡድኑ መረጋጋትና የኳስ ቁጥጥሩ በጣም አነስተኛ ነበር። በጎል እድል ፈጠራ እንዲሁም በተቃራኒ ቡድን የግብ ክልል አካባቢ ኳስ በመንካት ዝቅተኛ ተሳትፎ ነበረው። በጣም የሚገርመው ነገር ማንቸስተር ዩናይትድ ከሊድስ ጋር ከተጫወተ ከ3 ቀን በኋላ ያሳየው ፊዚካሊቲ ኤንድ አትሌቲሲዝም በጣም ደካማ መሆኑ ነበር። ይህም በቀጣይ ዓመት በሳምንት 2 እና 3 ጨዋታዎችን ለሚያደርገው ማንቸስተር ዩናይትድ ከዚህ በላይ መስራት እንዳለበት ግልጽ ማሳያ ነው። ማንቸስተር ዩናይትድ በሃሪ ማጓየር እና በፓትሪክ ዶርጉ ጎሎች 2 ጊዜ መሪ መሆን ቢችልም የሚላኖች ጫና ሲበረታ የተከላካይ መስመሩ ሙሉ በሙሉ ዲስኦርጋናይዝድ ሲሆን ተመልክተናል። አራቱም የኤሲ ሚላን ጎሎች የተቆጠሩበትን ሁኔታ ስንመለከት በተከላካዮች ስህተትና ደካማ ውሳኔዎች እንደሆነ በግልጽ ይታያል። የማንቸስተር ዩናይትድ ትልቁ ክፍተት በግራ መስመር በኩል መሆኑን አሰልጣኝ ሩበን አሞሪም ጠንቅቆ ያውቀዋል። ለዚህም ማሳያው ሳሙኤል ቹኬዚ የፈጠረው ጫና ከሉክሾው ቁጥጥር ውጪ ነበር። በተጨማሪም ሉክሾው ቦታውን እየለቀቀ የሚወጣ ማንቸስተር ዩናይትድ በተደጋጋሚ ለመልሶ ማጥቃት ሲጋለጥ ተመልክተናል። አሰልጣኝ ማይክል ካሪክ ያደረጋቸው ቅያሬዎች የአማካይ ክፍሉን የመከላከል ዲስፕሊን ረብሾታል ማለት ይቻላል። በተለይ አንድሬ ሳንቶስ ከወጣ በኋላ ቡድኑ ሙሉ በሙሉ ሚዛኑን መጠበቅ አልቻለም ነበር። ለዚህም ዋናውና ትልቁ ማሳያ በ14 ደቂቃዎች ውስጥ ማንቸስተር ዩናይትድ 3 ተከታታይ ጎሎችን ማስተናገዱ ነው።
አሰልጣኝ ማይክል ካሪክ በፖላንድ ለተደረገው ጨዋታ 26 ተጫዋቾችን ያካተተ ስብስብ ይዞ የተጓዘ ሲሆን ፕሪሚየር ሊጉ ሊጀምር አንድ ሳምንት ብቻ በቀረው በዚህ ሰዓት ይፋ ከሆነው ስብስብ በመነሳት አራት ዋና ዋና ነጥቦችን ማንሳት ይቻላል። የመጀመሪያው ጉዳይ የሜሰን ማውንት ጉዳትና የአማካይ ስፍራው ክፍተት ነው። ሜሰን ማውንት ከፒኤስጂ ጋር በነበረው ጨዋታ በጉዳት ከተቀየረ በኋላ አሁንም ከስብስቡ ውጭ ሆኗል። ይህንን ተከትሎ ዩሪ ቴሌሞንስ ወይም ደግሞ ኮቢ ሜኑ ከአንድሬ ሳንቶስ ጋር በመሰለፍ የቋሚነት ቦታቸውን ለማረጋገጥ ይፎካከራሉ። ሌላው የቤንጃሚን ሼሽኮ ሁኔታ ነው። ቤንጃሚን ሼሽኮ ባለፈው የውድድር ዘመን ካጋጠመው ጉዳት መልስ ከዋናው ቡድን ጋር ልምምድ መስራት ቢጀምርም ስድስቱም የቅድመ ውድድር ዝግጅት ጨዋታዎች አልፈውታል። ይህም ማንቸስተር ዩናይትድ በአጥቂ መስመር ላይ ተጨማሪ ዝውውር መፈጸም እንዳለበት ትልቁ ማሳያ ይሆናል። ሌላኛው የሼልሲና የጄጄ ጋብሪኤል መጠራት ነው። የ15 ዓመቱ ታዳጊ ጄጄ ጋብሪኤልና የ19 ዓመቱ ሼልሲ ወደ ዋናው ቡድን ስብስብ እንዲካተቱ መደረጉ በማይክል ካሪክና በማንቸስተር ዩናይትድ ቤት ለታዳጊዎች ያለውን ከፍተኛ ግምት ያሳያል። በተጨማሪም የቶቢ ኮሌርና የሃሪ አማስን መካተት ስንመለከት በሳምንቱ አጋማሽ ረቡዕ ምሽት ከሊድስ ጋር በነበረው ጨዋታ ጥሩ እንቅስቃሴ ያሳዩት ቶቢ ኮሌርና ሃሪ አማስ በዝውውር መስኮቱ በውሰት ወይም ደግሞ በሽያጭ ከማንቸስተር ዩናይትድ ሊወጡ ይችላሉ ቢባልም ለአሁኑ ግን የአሰልጣኝ ማይክል ካሪክን እምነት ያገኙ ይመስላሉ። ወደ ዝውውር መረጃዎቻችን ስናልፍ ከዝውውር ጋር በተያያዘ የፕሪሚየር ሊጉ የዝውውር መስኮት ሊዘጋ 2 ሳምንቶች በቀሩት በዚህ ሰዓት ማንቸስተር ዩናይትድ ተጨማሪ ተጫዋቾችን የማስፈረም እቅድ እንዳለው የተገለጸ ሲሆን በዋናነት የግራ መስመር ተከላካይና የአማካይ ስፍራ ተጫዋቾችን ማስፈረም የመጀመሪያ እቅዱ እንደሆነ ተሰምቷል። በአማካይ ስፍራ ተጫዋቾች ዙሪያ ያለውን መረጃ ስንመለከት ማንቸስተር ዩናይትድ የሉዊስ ፔጅን ዝውውር ለማጠናቀቅ በመጨረሻው ምዕራፍ ላይ መድረሱ ተሰምቷል። ማንቸስተር ዩናይትድ የ18 ዓመቱን አማካይ ሉዊስ ፔጅን ከሌስተር ሲቲ ለማስፈረም ከጫፍ የደረሰ ሲሆን ዝውውሩ በ10 ሚሊዮን ፓውንድ ከተጨማሪ ክፍያዎች ወይም ደግሞ ፐርፎርማንስ ቤዝድ አዶንስ ጋር እንደሚጠናቀቅ ተገልጿል። ስምምነቱ የሚሳካ ከሆነ ሉዊስ ፔጅ በቀጥታ ወደ ዋናው ቡድን እንደሚካተት መረጃዎች እየወጡ ይገኛሉ። ሌላኛው አማካይ ስፍራ ላይ የምንመለከተው የዝውውር መረጃ የአዳም ዋርተን ጉዳይ ነው። የክሪስታል ፓላሱ አማካይ አዳም ዋርተን አሁንም በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ ማንቸስተር ኢቭኒንግ ኒውስ አስነብቧል። ከማንቸስተር ዩናይትድ በተጨማሪ ቼልሲም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። ክሪስታል ፓላሶች ከአዳም ዋርተን ጋር እስከ ሰኔ 2029 የሚያቆይ ኮንትራት ስላላቸው ተጫዋቹን በቀላሉ የሚለቁት አይመስሉም። ከዚህ ጋር ተያይዞ ለአዳም ዋርተን ዝውውር ፓላሶች እስከ 85 ሚሊዮን ፓውንድ ሊጠይቁ እንደሚችሉ የማንቸስተር ኢቭኒንግ ኒውስ ዘገባ ያመላክታል። በሌላ በኩል ማንቸስተር ዩናይትድ 2 የሜዳ ክፍሎችን በአንድ ተጫዋች ለመሸፈን እየተንቀሳቀሰ መሆኑን ከዩናይትድ ኢንፎከስ የተገኘው መረጃ ይጠቁማል። የማንቸስተር ዩናይትድ ባለድርሻ አካል የሆኑት የኢኖስ ሰዎች በአማካይና በግራ መስመር ተከላካይ ቦታዎች ላይ መጫወት የሚችሉ ሃይብሪድ ፕሮፋይል ያላቸውን ተጫዋቾች በማስፈረም በአንድ ድንጋይ 2 ወፍ ለመምታት ማሰባቸው እየተነገረ ይገኛል። በዚህም መሰረት አሁን ላይ በማንቸስተር ዩናይትድ የዝውውር እቅድ ውስጥ 3 ዋና ዋና ስሞች ይገኛሉ። ከነዚህም መካከል የመጀመሪያው ተጫዋች ሉዊስ ሃል ሲሆን በኒውካስትል የወጣቶች ቡድን ውስጥ በጥልቅ አማካይነት ቦታ ጀምሮ አሁን ላይ በግራ ክንፍ ተከላካይነት ቦታ ላይ እየተጫወተ ይገኛል። ሁለተኛው ተጫዋች ሉዊስ ስኬሊ ሲሆን በአርሰናል አካዳሚ ውስጥ በነበረበት ወቅት ተፈጥሯዊ ቦታው የአማካይ ስፍራ ቢሆንም በአርሰናል ዋናው ቡድን ውስጥ በግራ ተከላካይነትና በአማካይ ቦታ ላይ በርካታ ጨዋታዎችን አድርጓል። ሶስተኛው ተጫዋች ኤድዋርዶ ካማቪንጋ ሲሆን በሪያል ማድሪድ ቤት ዋና ምርጫው በአማካይ ቦታ መጫወት ቢሆንም ለሪያል ማድሪድ እና ለፈረንሳይ ብሔራዊ ቡድን በግራ ተከላካይነት ሚና እየተሰለፈ ተጫውቷል። የአጥቂ መስመር ተጫዋችን በተመለከተ ማንቸስተር ዩናይትድ ክሮኤሺያዊውን አጥቂ ኢጎር ማታኖቪችን ለማስፈረም ፍላጎት ማሳየቱ ተሰምቷል። ማንቸስተር ዩናይትድ የክረምቱን የዝውውር መስኮት ለማጠናቀቅ ጥቂት ሳምንታት የቀሩት ሲሆን አማካይና የግራ መስመር ተከላካይ ለማስፈረም ከሚያደርገው ጥረት በተጨማሪ የአጥቂ መስመሩን ለማጠናከር የፍራይቡርጉን አጥቂ ኢጎር ማታኖቪችን ለማስፈረም እየተንቀሳቀሰ እንደሆነ መረጃዎች ይጠቁማሉ። ታዋቂው ጋዜጠኛ ቤን ጃኮብስ እንደገለጸው ማንቸስተር ዩናይትድ የ23 ዓመቱን አጥቂ እንደ አማራጭ እየተመለከተ ሲሆን ቶተንሃም ሌላኛው የተጫዋቹ ፈላጊ ክለብ እንደሆነ መረጃውን አጋርቷል። ማታኖቪች ልክ እንደ ባስኬትቦል ተጫዋቾች ሁሉ ቁመቱ ረጅም ሲሆን ያጫወት ዘይቤው ከቤንጃሚን ሼሽኮ ጋር ተመሳሳይነት እንዳለው የስካውቲንግ ባለሙያዎች ያስረዳሉ። ኢጎር ማታኖቪች በጀርመን ቡንደስሊጋ ለፍራይቡርግ በተሰለፈባቸው 50 ጨዋታዎች 15 ጎሎችና 4 አሲስቶችን በስሙ አስመዝግቧል። እንዲሁም ከፍራይቡርግ ውጪ በተሰለፈባቸው 89 ጨዋታዎች ላይ 17 ጎሎችና 12 አሲስቶችን ማስመዝገብ ችሏል። የመሃል ተከላካይ
ዝውውርን በተመለከተ ማንቸስተር ዩናይትድ የባየር ሙኒኩን የመሃል ተከላካይ ኪም ሚን-ጄን ለማስፈረም ለረጅም ጊዜ የቆየ ፍላጎት ቢኖረውም አሁን ባለው ሁኔታ ዝውውሩ የመሳካት እድሉ በጣም አነስተኛ እንደሆነ ማንቸስተር ኢቭኒንግ ኒውስ ዘግቧል። ከዝውውር ጋር በተያያዘ ማንሳት ያለብን ጉዳይ ካለፉት ሁለት የዝውውር ልምዶች በመነሳት በኢኒዮስ ስትራቴጂ በአንድ የዝውውር መስኮት 4 ወይም ደግሞ 5 ተጫዋቾችን የማስፈረም ልማድ አላቸው። በዚህ ዓመትም ይሄንኑ አካሄዳቸውን ይደግማሉ ተብሎ ስለሚጠበቅ በቀሩት ቀናት ተጨማሪ ተጫዋቾችን በማስፈረም የክረምቱን የዝውውር እንቅስቃሴ በጥሩ ሁኔታ እንደሚያጠናቅቁ ይገመታል። አሰልጣኝ ማይክል ካሪክ በተለያዩ ቦታዎች ላይ ሊጠቀማቸው የሚችላቸው 16 የማንቸስተር ዩናይትድ ተጫዋቾችን ስንመለከት በ2026-2027 የውድድር ዘመን ማንቸስተር ዩናይትድ የካራባው ካፕ፣ የኤፍኤ ካፕ፣ የፕሪሚየር ሊግ እና የቻምፒዮንስ ሊግ መርሃ ግብር ስላለው የጨዋታ ቁጥሩ እንደሚጨምርበት ይታወቃል። ከዚህ ጋር ተያይዞ አሰልጣኝ ማይክል ካሪክ የቡድኑን ጥልቀት ለማሳደግ የተጫዋቾችን ሁለገብነት ወይም ቨርሲቲሊቲ ለመጠቀም እቅድ እንዳለው በቅድመ ውድድር ዝግጅት ላይ የነበሩት ውሳኔዎቹና ሌሎች መረጃዎች ይጠቁማሉ። ለምሳሌ በተከላካይ ዲፓርትመንት ላይ ያሉትን ስንመለከት 6 ቨርሳታይል የሆኑ ተጫዋቾችን እናገኛለን። ከነዚህም ተጫዋቾች ውስጥ ኑሰር ማዝራዊ፣ ሊሳንድሮ ማርቲኔዝ፣ ዲያጎ ዳሎት፣ ፓትሪክ ዶርጉና ሌኒዮሮ ይገኙበታል። ኑሴር ማዝራዊ በቀኝ በግራ እንዲሁም ደግሞ በመሃል ተከላካይነትና በአማካይ ቦታ ላይ መጫወት ይችላል። ሊሳንድሮ ማርቲኔዝ በመሃልና በግራ ተከላካይነት እንዲሁም በዲፌንሲቭ ሚድፊልደር ቦታ ላይ መጫወት ይችላል። ፓትሪክ ዶርጉ በግራ ተከላካይነት በቀኝና በግራ ክንፍ አጥቂነት እንዲሁም ሌኒዮሮ በመሃልና በቀኝ መስመር ተከላካይነት ተሰልፈው መጫወት የሚያስችል ሁለገብነት አላቸው። በአማካይ ክፍሉ ላይ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ኮቢ ሜኖ፣ ዩሪ ቴሌሞንስ እና አንድሬ ሳንቶስን ስንመለከት እነዚህ ተጫዋቾች ከጥልቅ አማካይ ቦታ ጀምረው እስከ አጥቂ አማካይነት መጫወት ይችላሉ። በአጥቂ ክፍል ላይ ያሉትን ተጫዋቾች ስንመለከት ማርከስ ራሽፎርድ፣ አማድ ዲያሎ፣ ብራያን እምብሞ፣ ጆሹዋ ዚርክዚ እና ማቲያስ ኩኛን እናገኛለን። እነዚህ ተጫዋቾች በክንፍ አጥቂነት፣ በዋና አጥቂነት እንዲሁም ከአጥቂ ጀርባ ሆኖ በ10 ቁጥር ሚና መጫወት ይችላሉ። አዲሱ ፈራሚ ክርስቲያን ኦሮስኮ ለማንቸስተር ዩናይትድ የመጀመሪያ ጎሉን አስቆጥሯል። የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ለአዲሱ የውድድር ዘመን የሚያደርገውን ዝግጅት አጠናክሮ በመቀጠል በካሪንግተን ልምምድ ማዕከል በተደረገ የወዳጅነት ጨዋታ የአስቶን ቪላቻውን 5-0 በሆነ ሰፊ ውጤት አሸንፏል። በዚህ ጨዋታ ላይ በርካታ ወጣት ተጫዋቾች ፐርፎርማንሳቸው የጎላ የነበረ ሲሆን በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ክርስቲያን ኦሮስኮ በዩናይትድ ማሊያ የመጀመሪያ ጎሉን ማስቆጠር ችሏል። ክርስቲያን ኦሮስኮ ከአልትሪንቻም ጋር ባደረገው የመጀመሪያ ጨዋታ ካሳየው ድንቅ ብቃት በተጨማሪ በዚህኛው ጨዋታ ጎል በማስቆጠር ኳስ በማስጣልና ጨዋታን በመምራት ረገድ ጥሩ ፐርፎርማንስ ማሳየት ችሏል። በአጨዋወት ስታይሉና በፊዚካል አፒራንሱ ከቼልሲው ሞሲስ ካሲዱ ጋር የሚነጻጸረው ኦሮስኮ እንግሊዝ እንደመጣ ፈጣን መላመድ ማሳየቱና በሜዳ ላይ ያለው እንቅስቃሴ በቅርቡ ወደ ዋናው ቡድን ለማደግ ተስፋ ሰጪ እንደሆነ እየተነገረ ይገኛል። ከወጣት አማካዮች ርዕሰ ጉዳይ ሳንወጣ ስለ ሴኩ ኮኒ አጠር ያለ መረጃን እናካፍላችሁ። አርብ ምሽት በስዊስ ካፕ ውድድር ሎዛን ፉትቦል ክለብ ኮሳቮ ኔሻቴልን 6-0 በሆነ ሰፊ ውጤት በረታበት ጨዋታ በሎዛን ሁለተኛ የውሰት ዓመቱን እያሳለፈ የሚገኘው የማንቸስተር ዩናይትዱ አማካይ ሴኩ ኮኒ የጨዋታው ኮከብ ሆኖ አምሽቷል። በአማካይ ስፍራ ተሰልፎ ጨዋታውን የጀመረው የ20 ዓመቱ ሴኩ ኮኒ ከፍጹም ቅጣት ምት ሳጥን ውጪ ሹት በመምታት ማራኪ ጎል ያስቆጠረ ሲሆን ተጨማሪ አንድ አሲስት በማስመዝገብ አስደናቂ ብቃት ማሳየት ችሏል። ሴኩ ኮኒ በዚህ አካሄዱ የሚቀጥል ከሆነ በቀጣዩ የውድድር ዘመን ለአሰልጣኝ ማይክል ካሪክ በዋናው ቡድን ውስጥ ሌላ ጥሩ አማራጭ ሊሆን እንደሚችል ይገመታል። የመጨረሻው ርዕሰ ጉዳያችን የዩሪ ቴሌሞንስን አስተያየትና የአስቶን ቪላ ደጋፊዎችን ቅሬታ የምንመለከትበት ይሆናል። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ዩሪ ቴሌሞንስ ከሊድስ ዩናይትድ ጋር ከተደረገ የወዳጅነት ጨዋታ በኋላ በሰጠው አስተያየት ምክንያት ከአስቶን ቪላ ደጋፊዎች ለተነሳበት ቅሬታ በይፋ ይቅርታ ጠይቋል። ዩሪ ቴሌሞንስ በቅርቡ በሰጠው መግለጫ በአስቶን ቪላ ቤት የኤሮፓ ሊግን ዋንጫ በማንሳት ድንቅ ጊዜን አሳልፈናል። አስቶን ቪላ ትልቅ ክለብ ነው። አስቶን ቪላዎች ወደ ቀድሞ ብቃቴ እንድመለስ ስለረዱኝ ከልብ አመሰግናቸው አመሰግናቸዋለሁ። ነገር ግን አሁንም ቢሆን ከአስቶን ቪላ በላይ የሆኑ ትልልቅ ክለቦች አሉ። ከነዛ ውስጥ ደግሞ ማንቸስተር ዩናይትድ አንዱ ነው ማለቱ የአስቶን ቪላ ደጋፊዎችን ቅር አሰኝቶ ነበር። የደጋፊዎቹን ቅሬታ ተከትሎ ቤልጂየማዊው አማካይ በኢንስታግራም ገጹ ባስተላለፈው መልእክት ትናንት ለመገናኛ ብዙሃን የተናገርኳቸው ቃላት ማንንም ሰው ወይም ደግሞ ከፍተኛ አክብሮት የምሰጠውንና ላለፉት 3 ዓመታት የማመሰግነውን የአስቶን ቪላ እግር ኳስ ክለብን ቅር ያሰኛሉ ብዬ በፍጹም አላሰብኩም ነበር። በመሆኑም ለቃላት ምርጫዬ ስህተት
ስህተቴን አምኜ ይቅርታ ጠይቃለሁ። ወደፊትም የበለጠ ጥንቃቄ አደርጋለሁኝ። ለአስቶን ቪላ መልካም ነገርን እመኛለሁ በማለት ይቅርታውን አጋርቷል። በእርግጥ ዩሪ ቲለሞንስ በቃላት ምርጫው ስህተት ሰርቻለሁ ብሎ ይቅርታ ቢጠይቅም ከተናገራቸው አዎንታዊ ነገሮች መካከል አስቶን ቪላ ለደረሰበት የብቃት ደረጃ ላደረገለት አስተዋጽኦ የላቀ ምስጋና ማቅረቡና ስለ ሁለቱ ክለቦች ልዩነት የተናገረው ነገር ሙሉ በሙሉ እውነት በመሆኑ በንግግሩ ውስጥ መጥፎ ቃል ስላልነበረው ይቅርታው ያን ያህል አስፈላጊ አይመስልም። የዛሬው ፕሮግራማችን ሲጠቃለል አሰልጣኝ ማይክል ካሪክ የዝውውር መስኮቱ ከመዘጋቱ በፊት ኢኒዮሶች ተጫዋቾችን እንዳስፈርሙለት ከመጠየቁ በተጨማሪ የተከላካይ መስመሩን ማጥበቅ እንዲሁም በቅያሪ ሰዓት የሚፈጠሩ ክፍተቶችን መድፈንና ውጤትን ማስጠበቅ ላይ ጠንክሮ መስራት አለበት። በእናንተ በኩል ማንቸስተር ዩናይትድን በተመለከተ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሆንላችሁ።